ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ሐሳብ መጥተናል። የዛሬው ቪዲዮ የሚሆነው በቅርቡ ስለመጣው ኮንሶ ቴሌግራም አፕ ነው። ቀጥታ ወደ ቪዲዮ እንሂድ። የኮንሶ ቴሌግራም አፕሊኬሽንን በመጠቀም ብዙ ሰዎች ገንዘብ እየሰሩ ይገኛሉ። ይህንንም እንግዲህ እናንተ እንዴት መስራት እንደምትችሉ በዛሬው ቪዲዮ በደንብ አብራራላችኋለሁ። ይህ ቪዲዮ ብዙ ሰዎች ጋር ደርሶ ብዙ ሰዎች መጠቀም ስላለባቸው ቪዲዮውን ሼር፣ ላይክ እንዲሁም ቻናላችንን ሰብስክራይብ ማድረግ አትርሱ። የኮንሶ የቴሌግራም አፕሊኬሽን ስለተጠቀማችሁ ብቻ ገንዘብ መስራት ትችላላችሁ። ይህንንም ማድረግ የምትችሉት አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ እዚህ ስክሪኑ ላይ የምትመለከቱትን ሪፈራል ኮድ ተጠቅማችሁ ሎጊን በምታስገቡበት ሰዓት ላይ የመጀመሪያ 0.1 USDT ይሰጣችኋል። በመቀጠል እንግዲህ ኖርማል ቴሌግራም እንደምትጠቀሙት ኮንሶ ቴሌግራም ላይ ስትጠቀሙ የሚሰጣችሁ የኮንሶ ፖይንት አለ። የተለያዩ ታስኮችን ሰርታችሁ ፖይንታችሁ 180 ሲደርስ የራሳችሁ ሪፈራል ኮድ ይሰጣችኋል። 200 ፖይንት ስትደርሱ ደግሞ 2 ሪፈራል ኮድ ይሰጣችኋል። እንደዚህ እያደረጋችሁ ሰዎችን መጋበዝ ወይም ማስገባት ትችላላችሁ። 10 ሰው አስገብታችሁ እነዛ 10 ሰዎች እያንዳንዳቸው ከ180 በላይ ፖይንት ሲሰበስቡ እናንተ ያኔ 10 USDT ታገኛላችሁ ማለት ነው። ያን እናንተ በቶን ዋሌት ወይም እናንተ በሚመቻችሁ ዊዝድሮ አድርጋችሁ መጠቀም ትችላላችሁ። በቀጣይ ደግሞ ሁላችንም የሰበሰብነው የኮንሶ ፖይንት እንደ ኤርድሮፖች የራሱ የሆነ ዋጋ ይኖረዋል። ያ ሊስት የሚደረገ ርቀት ጊዜ እየደረሰ ነው። ሊስት በሚደረግበት ጊዜ ወይም ያንዱ የኮንሶ ፖይንት ዋጋ በሚወጣለት ሰዓት ላይ እንደሰራነው መጠን እናገኛለን ማለት ነው። ለዚህም እንግዲህ የኮንሶ ፖይንትን በደንብ በመሰብሰብ መጨረሻ ላይ አሪፍ ገንዘብ ማግኘት እንችላለን ማለት ነው። የዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እስካሁን አብራችሁኝ ስለቆያችሁ ምስጋናዬ ከፍ ያለ ነው። በቀጣይ በሌላ ሐሳብ እስክንገናኝ ደህና ሁኑ።